ነቢዩ ዳንኤል ዓይኖቼንም አነሳዋልና አስከትሎ እነሆም በፍታ የለበሰውን ጥሩም የኤፌሶን ወርቅ በወገቡ ላይ የታጠቀውን ሰው አየ። አካሉም እንደ ብርሌ ይመስል ነበር፣ ፊቱም እንደ መብረቅ አምሳያ ነበር። ዓይኖቹም እንደሚንበለበል ፋና፣ ክንዶቹና እግሮቹም እንደ ጋለ ናስ፣ የቃሉም ድምፅ እንደ ብዙ ሕዝብ ድምፅ ነበረ። ይህንንም ታላቅ ራእይ አየሁ፣ ኃይልም አልቀረልኝም፣ ክብሬም ወደ ውርደት አልተለወጠብኝ፣ ኃይልም አጣሁ። የቃሉንም ድምፅ ሰማሁ። የቃሉንም ድምፅ በሰማሁ ጊዜ ደንግጬ በምድር ላይ በግንባሬ ተደፋሁ አለ። ነቢዩ ዳንኤል እንዲህ ብሎ የተናገረው የመላእክት አለቃ የቅዱስ ገብርኤልን አስፈሪ ግርማ በተመለከተ ጊዜ ነበር። የዚህ መልአክ ግርማ የአምላክን ግርማ ይመስላል። ይህን ለመረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ በግርማ መለኮቱ ለወንጌላዊ ዮሐንስ የተገለጠበትን መገለጥ መመልከት በቂ ነው። ወንጌላዊ ዮሐንስ በራእይ ስለተመለከተ የክርስቶስ ግርማን ሲናገር ከኋላይም እንደ መለከት ድምፅ ያለ ታላቅ ድምፅ ሰማሁ። የሰው ልጅ የሚመስልን አየሁ። እርሱም እስከ እግሩ ድረስ የሚደርስ ልብስ የለበሰ፣ ወገቡንም በወርቅ ዝርና የታጠቀ ነበረ። ራሱና የራስ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእሳት የነጠረና የጋለ ናስ ይመስል ነበረ። ድምፁም እንደ ብዙ ውሃ ድምፅ ነበረ። ባየሁትም ጊዜ ከእግሩ ስር ወደቅሁ፣ እንደ ሞተ ሰውም ሆንኩ አለ። በእነዚህ ሁለት ጥቅሶች ቅዱስ ገብርኤል በግርማው አምላኩን እንደሚመስል እንረዳለን። የስሙም ትርጓሜ የሚያስረዳው ይህንን እውነታ ነው። ገብርኤል ማለት አምላክ ወሰብአ ማለት ነውና መልአክ ቅዱስ ገብርኤል እነሆ ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ ብሎ በተናገረው ንግግር በመላእክት ላይ የተሾሙ ሌሎች አለቆች እንዳሉ ማስተዋል እንችላለን። ቅዱስ ጳውሎስም በቅዱሳን መላእክት ዘንድ ስላሉት ነገሮች ሲገልጽ በሰማይ ያለውን በምድር ያለውን የሚታየውንና የማይታየውን መናብርትም ቢሆኑ አጋዝትም ቢሆኑ መኳንንትም ቢሆኑ ቀደምትም ቢሆኑ ሁሉም በእጁ ሆነ፣ ሁሉም በእርሱ ለእርሱ ተፈጠረ በማለት ይዘረዝራቸዋል። ከዚህ ተነስተን መላእክት በተለያዩ አበይት ነገዶች የተከፈሉና ለእያንዳንዱም ነገድ የራሱ የሆነ አለቃ እንዳለው ማስተዋል እንችላለን። ቅዱስ ገብርኤልም ከነዚህ አበይት የመላእክት ነገዶች መካከል አንዱ በሆነው አርባብ አጋዘት ወይም ጌቶች አለቃ ኪዳነ ወልድ ክፍሌ በሚባለው አብይ ነገር ላይ የተሾመ ሲሆን ከበታቹም የሚመራቸው 10 ነገደ መላእክት አሉ። ቅዱሳን መላእክት በቅዱስ ሚካኤል ፊት አውራሪነት የሰው ልጆች ጠላት የሆነውን ዲያብሎስን ተዋግተው ድል ከመንሳታቸው አስቀድሞ ቅዱስ ገብርኤል እንደ አምላክ ሊመለክ የወደደውን ሳጥናኤልን በመቃወም አይዟችሁ ፈጣሪያችን ፈጥሮ አይጥለንምና እስክናገኘው እስክናውቀው ድረስ በያለንበት እንቁም በማለት መላእክትን ያረጋጋ መልአክ ነው። ነቢዩ ኢሳያስ በሰማያት የሳጥናኤል ትዕቢትና ውድቀት ምን እንደሚመስል ሲጽፍልን አንተ በንጋት የሚወጣ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ፣ ወደ አሕዛብ መልእክትን የላከ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ? አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በልዑልም እመሰላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ፣ ወደ ምድርም ጥልቅ ትወርዳለህ በማለት ገለጠልን። ወደ ምድር የጣሉት በመላእክት አለቃ በቅዱስ ሚካኤል መሪነት እነ ቅዱስ ገብርኤል ነበሩ። ስለዚህ ቅዱስ ገብርኤል እነሆ ከዋኖቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እንዲሁም ከሚካኤል በቀር ማንም የሚያጽናናኝ የለም አለ። ቅዱስ ገብርኤል በብሉይ ኪዳን በቅድስና ሕይወት ለተዋጉና በገዢዎች ዘንድ የእግዚአብሔር ቅዱስ መንፈስ ያደረበት ሰው ተብሎ ለተመሰገነው ለነቢዩ ዳንኤል ማስተዋልና ጥበብን የሰጠ መልአክ ነበረ። ለዚህ ነቢይ እግዚአብሔር አምላክ የሰው ልጆችን ከሰይጣንና ከሞት ባሪያነት ነፃ ሊያወጣቸው ሰው እንደሚሆን ሰማይና ምድርን አሳልፎ በቅዱሳን ላይ ነግሶ እንደሚኖር በምሳሌ ገልጾ ያስተማረው መልአክ ነው። አሁንም ነቢዩ ዳዊት አቤቱ እርዳታ ካንተ ዘንድ የሆነለት በልብም የላይኛው መንገድ የሚያስብ ሰው ብፁዕ ነው። በለቅሶ ሸለቆ በወሰንካቸው ስፍራ የሕግ መምህር በረከትን ይሰጣልና እንዳለው በቅድስና ሕይወት በመጽናታቸው ምክንያት ቅዱስ ገብርኤል መምህር የሆናቸው ቅዱሳን ብዙዎች ናቸው። የእኛ እውቀት በሰማያት ከትመው ካሉት ቅዱሳን መላእክት እውቀት ጋር ሲነጻጸር እኛን እንደ ሕፃናት ያደርገናል። እኛ የእነርሱን እውቀት ገንዘባችን በምናደርገው በትንሣኤ ነው። ስለዚህም ቅዱስ ጳውሎስ ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ ያን ጊዜ ግን ለፊት ለፊት እናያለን። አሁን በከፊል ኋላ ግን እንደተገለጠልን መጠን ሁሉን እናውቃለን ብሎ አስተምሮናል። ስለዚህም እውቀታችን የተሟላ እንዲሆንና ሰይጣንን ለመቃወም እንድንበቃ የቅዱሳን መላእክት የእውቀት ድጋፍ በእጅጉ ያስፈልገናል። ምክንያቱም ከኛ ይልቅ ሳጥናኤል የሚያውቁት እነርሱ ናቸውና። እንዲህም ስለሆነ ጌታችን በእውቀታችን እኛን
እንዲረዱን ለእያንዳንዳቸው ጠባቂ መላእክትን ሰጠን።